الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በየቤታችሁ የምትከታተሉ አጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ ኢንሻአላህ وماذا بعد رمضان ከረመዳን በኋላ በሚል ርዕስ ቆይታ እናደርጋለን ከዛ በፊት ግን ሰሞኑ በሙስሊም ወንድም እህቶቻችን በተለይ በጉራጌ ዞን በጉንችሬ ላይ በሙስሊም እህቶቻችን ትምርት ገበታቸው ይራቁ ለብዙ ወራት ከትምርት ይራቁ ያም ደግሞ ሳይበቃ በእነዚህ ወንድም እህቶቻችን ላይ ደግሞ ጥቃት ተፈጽሟል ይሄ እንግዲህ ሙስሊሙ ማህበረሰብ ሰላም ወዳድ ለሰላም የቆመ የሙስሊሙ ሶብር የአገሪቷን ሰላም ሁሌም ያስቀጥለዋል ሐቂቃ የአገሩ የሰላም አምባሳደር ሙስሊሙ ማህበረሰብ ነው ይሄን ሰላም ህዝብን ማወክ ደግሞ ተገቢ አይደለም የዛሬ አመት ሰላት በየቦታው መከልከል ተጀመረ በማን ከተባለ በጥቂት የመንግስት አመራር ወይንም ደግሞ የትምህርት ቤት መምህራን ከጥላቻ የተነሳ አሁንም ጥቂት መምህራን ጥቂት በመንግስት ውስጥ አመራር ውስጥ ያሉ ሰዎች ጥላቻ ውስጣቸው ሲገባ በሂጃብ መጡ የተፈለገው ሂጃብ አይደለም ወቁ እስልምና ስለተጠላ ነው ሰበቡ ሂጃብ ተባለ እንጂ የእስልምና ጥላቻ ነው ይሄ ደግሞ የትም አያደርስም ሙስሊሙ መማር አለበት ተምሮ አገሩን መንከባከብ አገሩን ማሳደግ ግዴታው ነው የተማረ ኃይል ያስፈልጋል በሚባልበት ሰዓት ሁሉ ጊዜም ሙስሊሙ ማህበረሰብ ላይ መከራ እንዲመጣ ማድረግ ይሄ ውድቀትን ነው የሚያመላክተው ስለዚህ በሰላም የተቀመጠውን ሰላማዊ ዜጋን ሰላማዊ ማህበረሰብን አታውቁት በየጊዜው ጥቂት አመራሮች ናቸው ጥቂት አታውቁት ሰላሙን ጠብቁለት የሰላም አምባሳደር ነውና ሰላሙ ይጠበቅ ከትምርት ገበናቸው የተባረሩት እህቶቻችን ወደ ትምርት ቤታቸው ሊመለሱ ይገባል በዚህ ጉዳይ መጅሊሱም እየሄደበት ነው ኢንሻአላህ ጥሩ ውጤት እንደምንሰማ ተስፋ አደርጋለሁ ግን እንደ ሙስሊም ደግሞ ሁላችንም ይመለከተናል من لم يهتم بأمر المسلمين فليس منهم የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም ሊያሳስበን ይገባል ውስጣችን ሊሰማ ይገባል እዚህ ተከለከለ እዛ አይደለም እንደ ሙስሊም እኮ ሀገራችን አይደለም ዓለም ላይ የሚከሰተው ነገር ይሰማናል ፊልስጤም ላይ የሆነ ነገር ሲከሰት ይሰማናል ያንገበግብናል ለምን እንደ አንድ አካል ነን ይሄን ነብዩ አለይሂ ሰላቱ ወሰለም ነው የነገሩን انما المؤمنون اخوه ብሎ አላህ ቁርአን ላይ አማኞች እኮ ማለት ወንድማማቾች ናቸው ብሎ ቁርአን ላይ የነገረን አላህ ነው ከጀሰቲል ዋሂድ እንደ አንድ አካል ናቸው ብሎ የነገሩን ነብዩ አለይሂ ሰላቱ ወሰለም ናቸው አንድነታችን አጠናክረን እንደዚህ አይነት ነገሮችን በጋራ ነው መከላከል ያለብን በበፊት ዘመን እኮ ዋ ሙዕተሲማ ስትል ዋ ኢስላማ ስትል አንድ ይሁዲ እችን ንጹህ ሴት ሂጃባን ሲገፋት እኮ ብዙ ጦር ነበር የሀገሪቷን ጦር ነበር ያዘዘበት በክብር ታመጣታለህ አምጣ አለዛ ትዋረዳታለህ አጅቦ ምን ብሎ አመጣ ሙዕተሲም ቢላህ ማለት ሙዕተሲማ ኢማሙ አህመድን ያሰረ የገረፈ ነው ኢማሙ አህመድ ሲሰሙ በዚህ ሴት ሂጃብ በአንድ ሴት ሂጃብ የተነሳ ጦር አዘመተ ሲባሉ የበደለኝን በአጠቃላይ አውፍ ብየዋለሁ አሉ ለምን ለአንድ ሴት ክብር ስለቆመ ስለዚህ የኔ ጋር ልጅ አይደለችም አልተነካች አትበል የሁሉም የሙስሊም ጉዳይ አንተ ጉዳይ ነው በየትኛውም ጉዳይ በትምርት በሂጃብ ብቻ በማንኛውም ጉዳይ የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ብለዋል ረሱል አለይሂ ሰላቱ ወሰለም ሊሰማ ይገባል ታዳ ኢማኑ የቱ ጋር ነው لا يؤمن احدكم حتى يحب لاخيه ما يحب لنفسه አይደል እንዴ ለወንድም የምትወደው ለራስ የምትወደው ለወንድም መውደድ አለብህ አንድነትን ማጠናከር አለብህ ነውና ይሄ ጉዳይ
እልባት ሊሰጥ ይገባል። ሁላችንም ከምንም በላይ አንድነታችንን እናጠናክር፣ ዱዓ እናብዛ። ተማሪዎቻችን ደግሞ ጠንካራ ተማሪ ልትሆን ይገባል። ሁሌም እየሸሸን አይደለም፣ ጠንካራ ተማሪ ሁን። ሰላት ይከለከላል፣ ሰላት ላይ ብለህ ትጋፈጣለህ፣ ግን በትምህርት ጠንካራ ተማሪ። እዚህ ብዙ ወላጆች ትታዩኛላችሁ። ልጆቻችሁ ትምህርት ከተማሩ ውጤት ካመጡ በኋላ ወደ ንግድ ታስገባቸዋል። ለምንድን ነው እዛ ቦታ ላይ ሆኖ ማይሰራው? የሥራው ኃላፊነት ላይ እንዲወጣ ማድረግ። በመንግስት መስሪያ ቤትም በየትኛውም ቦታ ላይ በተመረቀበት ቦታ ላይ እንዲገኝ ለምንድን ነው ማናደርገው? የተማረ ኃይል አለ፣ ግን ንግዱ ላይ ብቻ ለምን? መስዋዕት መክፈል አለብን። ባለሀብቶች መስዋዕት ጥሩ ቦታ ላይ እንዲመሩ ተምረው የሥራ ገበታቸው ላይ ቁጭ ብለው እንዲሰሩ እንዲያገለግሉ ሁላችንም የበኩላችንን መወጣት አለብን። ተማሪያ ሁሉ አመት ዲግሪውን ጫን ዶክትሬት፣ ከዛ ወደ ንግድ ለምን? ትምህርት ቦታ ላይ መገኘት አለበት። በተማረበት ቦታ ላይ ሊያገለግል ይገባል። የዛኔ ነው ፍትህ የሚመጣው። የዚች ሀገር ፍትህን የምናሰፍረው እኛ ነን፣ ሌላ አይደለም። አላህ ነው በፍትህ ያዘዘን። ማንም እንዳይበደል እንዳንበድል ያዘዘን አላህ ነው። አላህ ተበዳይ ከየትኛውም ወገን ይሁን የትም ዱዓውን ይቀበለዋል። ዳዕወቱል መዝሉም ሙስተጃበቱን ወኢን ካነ ካፊረን ነው። ካፊር እንኳን ቢሆን አላህ ዱዓውን ይቀበለዋል። ከተበደለ በደልን ልናጠፋ የምንችለው እኛ ነን። ስለዚህ አባቶች፣ ወንድሞች ልጆቻችሁን ያ ሁሉ ዓመት አስተምራችሁ ወደ ንግድ በዛ ቦታ ላይ እንዲገኝ እናድርግ። ይሄ ኃላፊነታችን እንወጣ። መርሐባ ባዕድ ረመዳን፣ ከረመዳን በኋላ ረመዳን ላይ የሰራናቸው የዒባዳ አይነቶች አቤት ሲጣፍጡ! ቂያሙል ለይል አቤት ሲያረካ! ቁርአኑ አቤት ሲያረካ! የመስጊድ በጀማ መሰባሰባችን እንዴት ያስደስታል! ሰደቃው ላይ ስንበረታታ እንዴት ያስደስታል! የሁሉም ያስደስት ኢባዳ፣ የሁሉ ወደ አላህ የሚያቃርበን ኢባዳ። ታዲያ ለምን ከረመዳን በኋላስ ለምን ይተዋል? ሰደቃ በረመዳን ብቻ ነው እንዴ መሽሩዕ የተሆነው? ሰላት በረመዳን ብቻ ነው እንዴ ያለው? ጾም በረመዳን ብቻ ነው እንዴ ያለው? ቂያሙል ለይል በረመዳን ብቻ ነው እንዴ? ቁርአን መቅራት በረመዳን ብቻ ነው እንዴ? እህቴ ሂጃብ መልበስ በረመዳን ብቻ ነው እንዴ? ወንድሜ መስጊድ የምትመጣው በረመዳን ብቻ ነው እንዴ? ሁሌም መሽሩዕ ናቸው። ስለዚህ ከረመዳን በኋላ ሐላችን ምን መምሰል አለበት? ዑለማዎቹ ሲናገሩ የረመዳን አንዱ ውጤቱ መቀበሉ ከረመዳን በኋላ ያንን ስራ ማስቀጠሉ ነው ይላሉ። ረመዳን ሰርቶ ከዛ ውልቅ የሚል ከሆነ ችግር አለ። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም የሞቱ ጊዜ ታላቁ ሰሃባ አቡበክር ስዲቅ ረዲየላሁ ዐንሁ ለማ ማተ ረሱሉላህ ሰለላሁ ዐለይሂ ወሰለም ወቀፈ አቡበክርን የቁል መን ካነ ያዕቡዱ ሙሐመድን የሚገዛ ካለ ፈኢነ ሙሐመደ ቀድ ማት፣ ሙሐመድ በእርግጥ ሞቷል። ነቢዩ ሰለላሁ ዐለይሂ ወሰለም ሞተዋል። ወመን ካነ ያዕቡዱ አላህን ግን የሚገዛ ካለ ፈኢነ አላህ ሐዩን ላ የሙት፣ አላህ ሕያው ነው መቼም አይሞት። ስለዚህም እኛ ምንላለን? መን ካነ ያዕቡዱ ረመዳንን የሚገዛ ካለ ፈኢነ ረመዳን ቀድ እንቀዳ፣ ረመዳን አለቀ ሄደ። ወመን ካነ ያዕቡዱ አላህን የሚገዛ ካለ ግን ፈኢነ አላህ ሐዩን ላ የሙት፣ አላህ ሕያው ነው መቼም አይሞት። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ስለዚህ የረመዳን ባሪያዎች ብቻ አይደለም መሆን ያለብን። ሁሌም የሁሉም ወር ጌታ ማን ነው? አላህ ነው። የሸዋሉም፣ የዙል ቂዳውም፣ የዙል ሂጃውም፣ የሙሐረሙም፣ የረጀቡም፣ የሻዕባኑም የሁሉም ወር ጌታ አላህ ነው። የሁሉም ዓመት ጌታ አላህ ነው። የሁሉም ቀን ጌታ አላህ ነው። የሰዓቱም፣ የሰከንዱም፣ የደቂቃውም የሁሉም ባለቤት አላህ ነው። በሁሉም ጊዜያችን በሁሉም ወቅታችን ማን ነው የምንገዛው? አላህን የሚገዛ ደግሞ ጊዜ የሆነች ጊዜ ብቻ አይቆጥርም፣ ሁሌ አላህን ይገዛል። እስቲ ወንድሞች አንድ ጥያቄ ልጠይቃችሁ። የሆነ ነገር ሰርተን ተማሪ በተማሪነቱ አንድ የመስሪያ ቤት ወይም ደግሞ ነጋዴ በንግዱ በዚህ ሰዓት እስከዚህ ሰርተህ ከዛ በኋላ ያሉት ቀናት ላይ ምንም ሳታፍ ከሰራህ የሆነ አይነት ነገር ሽልማት አለ። አለዛ ደግሞ ከተውከው ብዙ ነገር ይበላሽብሃል። ተማሪም ይሄን ያህል ዓመት ተምራል፣ እቺን ግን ወራት ወይም ደግሞ የሆነ እንትን ካቋረጥክ ደግሞ ሙሉ ለሙሉ ትሰረዛለህ ቢባል ከኛ መካከል ተማሪ ሆኖ የሚያቆማለ? ነጋዴ ሆኖ ንግዱ የሚያቆማለ አለ እንዴ? እንደው በአላህ እንደው አላህን ተገዝተን ኻቲማችን አላህ ያሳምረው። ግን ረመዳንን አላህን እንደዛ ባማረ ሁኔታ ተገዝተን ከረመዳን በኋላ ያንን ነገር ትተን በመሃል ሞት ቢመጣስ? ሰው ደግሞ ኻቲማው ነው የሚታየው፣ ስራው መጨረሻው ሲያምር ነው።
ጅምሩን ሰው ይጀምራል ማንኛውም ሰው ሲጨረስ ነውና ዋናው ውጤቱ መሃል ላይ ቢመጣስ እኔ ረመዳን መግቢያ ላይ ተናግሬዋለሁ ንያችንን እናስተካክል አይደል ሂጃቤን ማሻአላህ በረመዳን ለብሼ ትላለች እህታችን አላህ በሂጃባ ምትቀጥል አላህ ያርጋት አሚን በለዋ አላህ ያድርጋት ሂጃቤን ለብሼ ቀጥ ብዬ ትልና ከረመዳን በኋላ ግን ይጀመራል ገና የኢዱ ቀን ይወለቃል ለምን በመሃል ሞት ቢመጣብሽ እህቴ ወንድሜም ሰላት ላይ ጀማዓ አሳተፋለሁ እሰግዳለሁ ጠናከራለሁ ማሻአላህ ጥሩ ንያ ግን ከረመዳን በኋላ ደግሞ ከጓደኞቼ ጋር ቀላቀላለሁ ከመስጊድ ወጣለሁ ወጣ ወንድሜ እሺ ሞት ቢመጣብህ አንተ ሰው ደግሞ በሞተበት ሐል ይቀሰቀሳል እየሰገደ ሞተ እየሰገደ ይነሳል ቁማር እየተጫወተ ኸምር እየጠጣ እየዘለለም እየጨፈረም የሞተ በዛው ሐል ይነሳል ሰው በሞተበት ሁኔታ ነው የሚነሳው ስለዚህ አላህ ከረመዳን በኋላም ብዙ ነገሮችን መሽሩዕ አደረገልን ሁሌ فإذا فرغت فانصب ከጨረስክ በኋላ ልፍ አድከም وإلى ربك فارغب ከጌታም ከጅል አለ አላህ መቆም ይባላል ቀብር እስክንገባ ድረስ መልፋት ነው መድከም ነው ምናልባት እንደ ረመዳን ብዙ ሰዓት ቁርአን ላንቀራ እንችላለን ብዙ ኸይር ላንሰራ እንችላለን ነገር ግን ከረመዳን በኋላ እነዛ ነገሮች መቀጠል አለባቸው ያ አላህን ደብዳቤ ቁርአንን ረመዳን ብቻ አይደለም ልንይዘው የሚገባው ከረመዳን በኋላም ከኛ ጋር ሊታወቅ ይገባል አለዛ ነብዩ ነገ ቢከሱንስ ያ ረቢ ኢነ ቀውም اتخذوا هذا القرآن مهجورا ከሚሉት ነው ከከሰሷቸው ነው ምን ነው እኛ ቁርአንን አኩርፈን ቁርአኑን ወርውረው ከተባሉት ነው ምን ነው ከማንን ከየትኛው ነው ወንድሞች አፉ በሉ እንዲህ ስናገር እኔ ከናንተ ተሽዬ ኢባዳ ላይ ጠንካራውኝ አይደለም እንደው በዚህ ንግግሬ ከናንተ ጋር ዛሬ በነሻጣ አብሬ እስቲ ኢባዳውን ከፈጸሙ በሚል ንያ ነው እንጂ ወላሂ ደካማ ነኝ ስንት አላህ የሚያቀብኝ ወንጀል አለ እንደው አብረን ከተለወጥን ነው እንጂ ተሽያችሁ አይደለም ስንት ደጋግ ሰዎች አላችሁ እዚህ ሌሊቱን ቆማችሁ የምታድሩ የአላህ ባሪያዎች አላችሁ ግን ደካሞች ስለሆነ ደግሞ አብረን እንነሳ እዚህ ቦታ ላይ ሁሉ ጊዜ ስናገር ከናንተ ፐርፌክቶኛ አይደለም ደካማ ነኝ ሐቂቃ እየሸነገልኳችሁ አይደለም አላህ የሚያቀብኝ ስንት ነገር አለ አላህ ወፍ እንዲለኝ ይቅር እንዲለኝና አብረን እንድንነሳሳ ለማስታወስና ምናልባት በኔ ዳዕዋም አንዱ ለሰው ተቀይረው የዛን አጅር ካገኘው በሚል ነው ሌላ አይደለም እንዲህ ሲሆን ንጹህ ነው ብላችሁ እንዳታስቡኝ ዱዓም እንድታደርጉልኝ ስለዚህ አብረን እንነሳ ከረመዳን በኋላ ያ ቂርአት ሊቀጥል ይገባል ጊዜ አበጅተን በቃ የአላህን ቃል ከአላህ ጋር ደብዳቤውን ልናነብ ምን ይያልን ነው እያስተነተነን እስቲ ትርጉሙን ይላል መሻይኾች አሉ መተን እስቲ እዚህ ጋር አልገባኝም ንገሩኝ ምን ይላል ምን ይያለኝ ነው ጌታዬ አላህ ይያልን እየጠየቅን በዚህ መልኩ መቀጠል ረመዳን ላይ ያ ሁሉ ቂያሙል ለይል ቆመን አይደል ታዳ ያ የቆምነው ቂያሙል ለይል እንዴት ያለዛ ያ ጥፍጥና በራሳችን ላይ ለምንድን ነው ሐራም እናደርገው ألست قد وجدت لذة في قيام رمضان برمضان يزدان رمضان القيام ومن الله سنجز ينبرو طعامنا لا غنينا اغنتنا لا فلماذا تحرم نفسك من هذه اللذة كذي طفتنا تاع نفساتنا نفس لمن حرام متادركو 11 ركعه نبي صلى الله عليه وسلم برمضانم كرمضان ውጭ የሚሰግዱ ነበር برمضانم كرمضان ውጭ አይጨምሩም ነበር አለች እናታችን አይሻ በአንዳንድ ዘገባ 13 9 ይመጣሉ እኛ ከረመዳን በኋላ ረመዳን ላይ እንደዚህ የቆምነው ቂያም እንዴት ከረመዳን ሲወጣ ራሳችን ላይ ሐራም እንዴት እናደርጋለን ቢያንስ እንኳን 5ም 6ም 4ም 3ም እንዴት ይከብደናል ለምን ቂያሙል ለይል መቆማችን ቢያንስ ወንጀላችን ይራገፋል አላህ ዘንድ በጣም እንቀርባለን ከደጋጎቹ ዘንድ አላህ ሊመድበን ይችላል ፈርድ ሰላታችን ደግሞ እንድናድንም ይጠቅመናል ሱና ሰላት ላይ ጠንካራ የሆነ ሰው ፈርዱ ሰላትን ያጠነክራል ነብዩ ሰለላሁ ዐለይሂ ወሰለም ማይተዋቸውኑት ጠንካራ ሱናዎች አሉ የተዘናጋንባቸው 12 የተባሉት ይሄን የሰገደ የጠበቀ ጀነት ውስጥ አላህ ቤትን ይገነባለታል ያሉት ከዙሁር በፊት 4 ረካ ቁጥሩ ከዙሁር በኋላ 2 ረካ ስንት ሆነ 6 ከመግሪብ በኋላ 2 ረካ 8 ከኢሻ በኋላ 2 ረካ ስንት 10 ሱቢላ ያለችው ቀብሊያ 2 ረካ ስንት 12 እነዚህን አውዘውትሮ የሰገደ የጠበቀ ያ አላህ ጀነት ውስጥ ቤት ይገነባለታል መናቅ የለብንም ያገኘው ነው ለምን በየትኛው ስራችን ጀነት እንደምንገባ እናቅ 10 ሰላትን
አልባኒ ሐሰን ያሉት ሐዲስ ላይ ዓስር ሰላትን 4 ረካ من صلى قبل العصر 4 ركعات 4 ረካን የሰገደ አላህ ይዘንለት ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውለታል። እኛ እንትን ነው ሰው ያገኘውን አጋጣሚ ተጠቅመን መስራት ቂያሙል ለይል ላይ ጠንካራ መሆን እንጂ ረመዳን ላይ እንደዛ ስንሰራቸው ኢባዳ በአንድ ጊዜ እርግፍ ማድረግ ላ የታለ ታዲያ አሰሩ ፋኖ የታለኛ ላይ የሚታይብን ጸጋው እዛ ላይ ልንጠናከር ይገባል። ለሊት ላይ መስገድ ትልቅ ጥቅም አለው። ዛሬ ቂያሙል ለይል ላይ ትንሽ አተኩራለሁ። አብዛኞቻችን በቃ ረመዳን ብቻ አድርገን ስለምንቆጥረው ላ ሁሌ አለ። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ባስተላለፉት ሐዲስ ምን ትላለች? كان النبي صلى الله عليه وسلم يقوم من الليل حتى تتفطر قدماه እግራቸው እስኪ ስነጣጠቅ የሚሰግዱበት ቦታ እስኪረጥብ በእንባ በምን ነብዩ ይሰግዱ ነበር። فقلت له لما تصنع هذا يا رسول الله አንተ አላህ ለምክተኛ እንዲህ የሚሰሩት እንደዚህ የሚጨነቁት ለምንድነው? وقد غفر لك ما تقدم من ذنبك وما تأخر አላህ ያለፈውን የወደፊት ወንጀል ምሮለት ጀነት መስክሮለት አሽረፉል አንቢያ ወልሙርሰሊን የበላይሁን እንዴት ስትላቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ ታዲያ አላህ ይሁሉ ጸጋኔ ላይ ወለ ሰጥቶኝ ያለፈውን ወንጀል ምሮኝ የወደፊቱንም ምሮኝ ጀነቱን ወፍቆኝ እኮ ያሉ ነው። አፈላ አኩኑ አብደን ሸኩራ አመስጋኝ ባሪያ መሆን የለብኝም እንዴ? አላህን ማመስገን የለብንም? ሱብሃንአላህ አላህ ኒዕማ ሲለግስ የምታመሰግነው አላህን በመገዛት ነው መሆን ያለበት። ሰው ኒዕማ ሲለገስ ምን ያደርጋል? ያምጻል፣ ከአላህ ቤት ይርቃል፣ ይሁን ነገር ላ አላህ ኒዕማውን ባርከፈከፈበት ቁጥር ኸይር ነገር በለገሰ ቁጥር አመስጋኝ ባሪያ በምን በሰደቃውም በሰላቱም በጾሙም በዚህ ዒባዳ ላይ መጠናከር ማመስገን ይባላል። ታዲያ አላህን ማመስገን የለብኝም አሉ ሙተፈቁን ዐለይሂ። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ጃብር ባስተላለፉት ኢማም ሙስሊም በዘገቡት ላይ ኢነ ፊ ሌይሊ ለሰዓተን በሌሊት አንድ ሰዓት አለች አሉ ላ ይዋፊቁሃ ረጁሉ ሙስሊም አንድ ሙስሊም የሆነ ሰው በዚህ ሰዓት አይገጠምም የስአሉላህ ተዓላ ኸይርን ነገር አላህን ከለመነ ሚን አምሪ ዱንያ ወልአኺራ በዱንያውም በአኺራው ጉዳይን አላህን ከጠየቀ ኢላ አዕጣሁ ኢያሁ አላህ የለመነውን የጠየቀውን ቢሰጠው ቢሆን እንጃሉ ወዛሊከ ኩለ ለይለቲን እቺ ደግሞ በእያንዳንዱ ሌሊት ናት። ኢማም ሙስሊም የዘገቡት ላይ በእያንዳንዱ ሌሊት ከዓመት እስከ ዓመት አለች። ሀጃ የለብን የለንም ስንት የተጨናነቀ የለም። ታዲያ ደግሞ ለመነሳት ለምን ከበደ? የሆነ ጉዳይ አለ ቢባል እዚህ መዝገባ አለ መስሪያ ቤት የሆነ ጉዳይ ቢባል ሱብሃንአላህ ፓስፖርት ለማውጣት ነው ሲባል ለሊት ሰልፍ አለ። የሆነች ቀበሌ መታወቂያ ሲባል ሰልፉ እንዴት ነው? አታድርግ አይደለም ስራ። ነገር ግን አንድ ሰዓት አለች ተብሏል። ትንሽ ሰዓት እንኳን ለመቆም የከበደን ለምንድን ነው? ነብዩ አለይሂ ሰላቱ ወሰላም በሌላ ቦታ ላይ ዱዓ አደረጉ። ለማን? በኢባዳ ለሚተጋገዙ ባልና ሚስቶች። ሚስትህን በኢባዳ ታግዛታለህ? ባልሽን በኢባዳ ታግዣዋለሽ? እህቴ በምን መልኩ? ነብዩ እንዲህ አሉ ብስራት እየነገሩን። አባ ሁረይራ ባስተላለፉት አቡ ዳውድ በዘገቡት ላይ ረሒመላሁ ረጁላን አንድ ሰውን አላህ ይዘንለታል። ማን ነው እሱ? ቃመ ሚነ ለይል ከሌሊት የቆመ ፈሰላ የሰገደና ወአይቀዘ እምረአተሁ ሚስቱን ደግሞ የቀሰቀሰ ፈኢን አበት እምቢ ስትለው እንቅልፉ ካሸነፋት ደግሞ ነضሐ ፊ ወጅሂሃ አልማ ፊቷ ላይ ውሃ እርጨት አድርጎ ያነቃት አላህ ይዘንለታል። ሱብሓነላህ የነብዩ ዱዓ እኮ ነው እንደሚ ነብዩ ዱዓ አደረጉለት። ማንን? ተነስቶ የሰገደ ሚስቱን የቀሰቀሰ እንቅልፍ እምቢ ካላት ደግሞ ካሸነፋት ደግሞ ውሃ ረጭቶ ፊቷ ላይ ያነቃት። ለሱ ብቻ ማለት ለሴቷም ዱዓ አደረጉ ለሚስትየው ለሷም አላህ ይዘንላት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ረሒመላሁ እምረአተን ቃመት ሚነ ለይሊ ከሌሊቱ ክፍል ቆማ ፈሰለት የሰገደች ወአይቀዘት ዘውጀሃ ባሏን የቀሰቀሰች ፈኢን አባ እምቢ ያለ እንደሆነ ነضሐት ፊ ወጅሂሂ ልማ ፊቱ ላይ ውሃ የረጨችበት። ሱብሓነላህ በኢባዳ የሚተጋገዝ። እኛስ በምንድን ነው የምንቀሳቀሰው? ተነሺ ድራማው ጀምረዋል ነው ኳስ ጀምረዋል። ተነሺ ተነስ ሩጫው ሊጀምር ነው። ያ አላህ በየትኛው ነው? እኛ አላህ ይዘንልን። አሚን በለዋል። አላህ ይዘንልን። ስለዚህ ሚስትህን በዚህ ቀስቅሳት፣ በኢባዳ አግዛት፣ አንቺ ማግዡ። ፍቅርን አላህ ይለግሳቸዋል። እንደውም ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ኢዛ አይቀዘ ረጁሉ አህለሁ
አንድ ሰው ቤተሰቡን የቀሰቀሰ እንደሆነ ሚነ ሌይሊ ከሌሊቱ ክፍል ላይ ቀስቅሶ ፈሰለያ አው ሰላ ረካዓተይን አንድ ላይ ወይም ደግሞ ሁለት ረካ የሰገደ ጀሚዓን አንድ ላይ ሆነው ኩቲባ ፊ ዛኪሪነ ወዛኪራት አላህን ከሚያወሱትና ከምታወሳና ከሚያወሳ ተብሎ ይጻፍላቸዋል። ሱብሃንአላህ። በኢባዳ ቤተሰብን ማገስ ማንቃት። ከታሪክ ካነበብኩት እዚሁ ኪታብ ላይ አስራሩል ሙሂቢን ሚል ኪታብ ላይ አንድ የሚያጅብ ከሰለፎች ንግግር አንድ ነገር ያጀበኛል ላካፍላችሁ። አሐዱ ሰለፍ ምን ይላሉ? ማ ዓለመኒ ልቅያም ኢላ ወለዲ ነው። ቅያሙን ሌይልን ያስለመደኝ ያስተማረኝ ልጄ ነው ይላሉ። በምን ምክንያት? ቀረአ የውመን ይላሉ አንድ ቀን ቀራ ያ አዩሃ ልሙዘሚል ቁም ሌይለ ኢላ ቀሊላ አንተ ተከናናቢው ተሸፋነፋን ወይ ቁም ሌይለ ኢላ ቀሊላ ሌሊቱን ቁም ትንሽ ስቀር ሚለውን ቀራ። ፈቃለ እንዲህ ያለኛ ልጁ ነው ለአባት ነው የሚለው አባትየው ነው የሚያወራው ታሪኩን። ያ አበቲ አባቴ ወይ ማ ማዕና ቅያሙ ሌይል ቁሙ ሌይል ቁሙ ሌይል ማለት ምን ማለት ነው ብሎ ማዕናውን ጠየቀኛል። ቁልቱ ያ ቡነያ አን ዩሰሊ ልዓብዱ ሚን ሌይል አንድ የአላህ ባሪያ ሌሊት ላይ እኮ እንዲሰግድ ማለት ነው። ቃለ ያ አበቲ አንተ አባቴ ወይ ታዲያ ለምንድን ነው ፈማሊ ላ አራከ አን ተቁመ እኔ አንተ ስትቆም አላይህም። ቁልቱ ሃዚ ልአያ ኻሰቱ ቢነቢይ ሰለላሁ ዐለይሂ ወሰለም እቺማ አያማ ለነቢ ስ ሰለም ኻስ ናት፣ ረሱልን እያናገረ ነው እኛን አይደለም ማለት ናት። ፈለማ ተአለመ ልወለድ ልጁ እየተማረ ሄዶ ቁርአንን ሲቀራና ሲያገኝ አንድ ሱረቱ ዛሪያት ላይ ያለ እንደም የቁርአን ያገኝ ምን ካኑ ቀሊላን ሚን ሌይሊ ማ የህጀውን ከሌሊቱ ክፍል ጥቂት ካልሆነ በስተቀር አይተኙም። የአላህ ባሪያዎች የዚህ አይነት ስነ ምግባር አላቸው። ባህሪያቸው በዚህ ነው። አላህን በመገዛት ከአላህ ጋር ግንኙነታቸውን በማሳመር ነፍስያቸውን የሚተሳሰቡ እንደው እናገራለሁ ወይስ ተከብራለሁ ወላሂ ነው እኮ የሚያሳስበን። ጭንቀታቸው ይሄ ነው። ሰው ላይ ሁጃ ማቆም ምናምን አይደለም፣ ራሳቸውን የሚጠይቁ ናቸው። አላህ ከነዚህ ባሪያዎች አላህ ያርገን። ይህንን አልኩ ይህን ቀራል። ቃለ ያ አበቲ መን ሃኡላ እነዚህስ ማን ናቸው አልኩታ። ቁልቱ ዒባደላሂ ልሙእሚኒን የአላህ አማኝ የሆኑ በአላህ ያመኑ የአላህ ባሪያዎች ናቸው። ቃለ ፈማሊ ላ አራከ ታዲያ አንተ ስትቆም እኮ አላየውህም፣ ስትሰግድ አላየውም። ቁልቱ ሰአቁሙ ሚን ሌይለቲ ያ ቡነይ እቆማለሁ፣ እሺ ሌሊቷን እቆማለሁ አልኩታል። ቃለ ያ አበቲ አባቴ ወይ እንግዲያውስ የምትቆም ከሆነ ኢዛ ቁምተ አቁሙ ማዕከ ከአንተ ጋር ቆማለሁ፣ ጥራኛ ከአንተ ጋር መስገድ እፈልጋለሁ። ፈቁልቱ ያ ቡነየ አንተ ሰጊር አንተ ልጅ ነህ፣ ለም ቱከለፍ ባዕድ አንተ ላይ ግዴታ አልሆነብህም። ፈነም ሐታ ተስተሪሕ ተኛ፣ እንቅልፍን እስክታርፍ እስክትጠግብ ድረስ ተኛ፣ አንተ ላይ ግዴታ አልሆነም። ልጅ ምን አለ? የልጅ እኮ አዋቂ አለ አይደል? ያ አበቲ አራአይተ እስቲ ንገረኝ፣ አላህ ከቀብር የውመል ቂያማ ሲቀሰቅሰኝ ፈሰአለኒ ሲጠይቀኝ ሊመን ለም ተቁም ለምንድን ያልሰገድከው ሲለኝ አቁሉ ለሁ አቢ ቃለ ሊነም አባቴ ተኛ ባለኝ ልበለው እንዴ ለአላህ አለ። ፈበካ ረጁል ይህ አባት ማልቀስ ጀመረ። ያ ቡነየ ቁም ልጄ ወይ ተነስ ስገድ ማለት ጀመረ። ሱብሃንአላህ እኛ ልጆቻችን በዚህ ነው ተርቢያ የምናሳድሳቸው ወይስ እንዴ? አረ ሱቢ ማዛ ሲል ቆይ ይበርደዋል፣ ቆይ ይተኛ አይደል? ይተኛ ይበርደዋል። ቤት የሚሰግዱ ከሆነ ቆይ ይተኛ፣ ቆይ ፀሐይ ሲወጣ ይሰግዳል። ልጅ ነው ላ አስለምደው። አሁን ካላሳየው ዒባዳ ነገ ዒባዳ ሊፈጽም አይችልም። ስለዚህ ቅያሙ ሌይል ሐቂቃ የውስጥ እርካታን ወንጀልን ያራግፋል። አላህ ዘንድ ዱዓችን ተሰሚነት እንዲሆን ያደርጋል። ዛሬ ጀምረን ነገ አናቋርጠው። በነሻጣ 20 ረካ ላ ትንሽም ብትሆን ዘውታሪ አላህ ዘንድ ተወዳጅ ስራ ምንድን ነው? ትንሽም ሆነ ዘውታሪ የሆነ ነው። ዛሬ ተጀምሮ ነገ የሚቋረጥ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አንዱን ሰሃባ አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያ አብደላህ አሉት፣ አንተ አብደላህ ወይ ላ ተኩን ሚስለ ፉላን እንደ ከሌ እንዳትሆን ካነ የቁሙ ሌይል ሌሊት ይቆማል ፈተረከ ቅያመ ሌይል ቅያሙ ሌይል ደግሞ አቋረጠ። ዛሬ ጀምሮ ነገ እንደሚያቋርጥ አትሁን። ሁሌ ምን አድርግ? ስገድ። ገና ስተኛ በነሻጣ በጥሩ ንያ ለመስገድ ለመነሳት ተነስ፣ ነይት፣ እንሰግዳለሁ፣ አላህን እገዛለሁ። እስቲ አብዛኞቻችን
አዝካሩ ሰባህ ስንተኛ ማታ ስንቶቻችን ዚክር አድርገን ተኛለን? ነብዩ ሰለላሁ ዐለይሂ ወሰለም አንድ ይሄን ኢንሻአላህ ዛሬ ስነግራችሁ ሁላችሁም ነሻጣችሁ ይመጣል። አባ ሁረይራ ያስተላለፉት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ኢማም ሙስሊም ቡኻሪ ተስማምተው የዘገቡት ሙተፈቁን ሐዲስ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲያ ነው ያዕቂዱ ሸይጣኑ አላ ቃፊየት ራእሲ አሐዲኩም ሸይጣን እኮ በጭንቅላታችሁ ጀርባ ላይ ያለችው እዚህ ላይ ያስርባችኋል አሉ። ኢዛ ሁወ ናም በሚተኛበት ሰዓት አሉ ሰላሳ ዑቅዲን ሶስት ማሰራ ቋጠሮችን አንድ ያስረና يضرب على كل عقد عليك ليل طويل አንድ ያስርና ይመቷል፣ አሁንም ያስርና ይመቷል፣ አሁንም ያስርና ይመቷል። ከዛ ምን ይላል? عليك ليل طويل ሌሊቱ እኮ ረጅም ነው ይላል። በተለይ ደግሞ ሱቢ ሲቀርባ እንቅልፉም ይጣፍጣል አይደል? ሌሊቱ ረጅም ነው ይላል። ፈርቁድ ተኛ ይላል። فإن استيقظ አሸንፎ ከተነሳ فذكر الله تعالى አላህን ካወሳ إن حلت عقدة አንዱ ቋጠሮ ይነሳል ይፈታል። فإن تودع ውዱ ካደረገ ደግሞ إن حلت عقدة ሌላኛው ቋጠሮ ይፈታል። وإن صلى ከሰገደ ደግሞ إن حلت عقدة የታሰረው ቋጠሮ በአጠቃላይ ይፈታል። فأصبح نشيطا طيب النفس ነሻጣ ንጹህ ነፍስ ደስተኛው ነው ይውላል ያነጋል። وإلا أصبح خبيث النفس كسلان يدبروا كسلان غفل الله أسري بقى مدبر متجاجانين تلال አይደል? አዎ የዚች ውጤት ሊሆን ይችላል። ራሳችንን ፈትሽ። ቆሻሻው ነው خبيث النفس አሉ። ያ አላህ ሸይጣን እንዲያረጋሃል። ስለዚህ ገና ስተኛ በዚክር ተኛ። فلا يقربك الشيطان አይደል? ምን ከቀራ አያተል ኩርሲ ማን ሰጠኝ ፈትዋ ራሱ ሸይጣን አይደል? ለአባ ሁረይራ ያሉት አያተል ኩርሲን ከቀራ ሸይጣን አይቀርብህም። ስለዚህ እንደዚህ ነገሮችን ዚክሮችን አድርገን ለመስገድ ነይተን እንተኛ። ምናልባት እንቅልፍ አሸንፎን ብንተኛ እንኳን እንደሰገድን ይጻፋል። ንያችን ያ ከሆነ ማለት ትክክለኛ ንያ በዚህ እናድርገው። በዚህ መልኩ ምን ሰግድ ከሆነ አላህ Subhanahu Wa Ta'ala ዘንድ ምንዳችን ሰፊ ነው። ሌላው ጾም መሽሩዕ ነው። ጾም ረመዳን ብቻ አይደለም። ይሄው ነብዩ ሰለላሁ ዐለይሂ ወሰለም ሊያንበሻብሹን እኮ ስንት ሐዲሶችን ነገሩን። ገና ረመዳን ሊወጣ ሲል መን ሷመ ረመዳን ثم أتبعه ستا من شوال كان كصيام الدهر ኢማም ሙስሊም በዘገቡት ላይ ረመዳንን ጾሙ የሸዋልን 6 ያስከተለ አመቱ እንደ ጾም ይቆጠራል። አሰሙ ጁና ጾም ጋሻ ነው። ሐዲሷ ደካማ ናት እንጂ ሱሙ ተስሑ እኮ አላ ሱሙ ምን ጤነኛ ትሆናላችሁ። ናም ጤና አለው እኮ አይደል? ሰላም ጨጓራህም ያርፋል፣ ሰላም ታገኛለህ። አላገኘንም በረመዳን። በዚህ ንያ አይደለም መጾም ያለብን። ስንጾም መን ሷመ ረመዳን ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ በአላህ ምን እንዳለማግኘት እንጂ ሰውነት ለመቀነስ ምናምን ንያ በዚህ አይደለም ጾም ይጾም። ጾም ዒባዳ ነይተን ከአላህ ዘንድ ምን እንዳለማግኘት ግን ጠቀሜታም አለው። አሶሙ ጁና ጾም ጋሻ ነው። ልክ አንዳችሁ ጋሻችሁ ከጠላት እንደሚከላከለው ጾም ከጀሃነም እሳት ይከላከሉላችኋል። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ነው። የሸዋልን በዚህ አጋጣሚ ሸዋልን ያልጾመ ካለ አሉ ቀናቶች በአጋጣሚው እንጠቀም ጾም። ከዛስ ሰኞና ሐሙስ ነብዩ ሰለላሁ ዐለይሂ ወሰለም ስራዬ ወደ አላህ ሲሄድ ጾመኛው እንዲሄድልኝ ይፈልጋሉ አሉ። ስራችን ወደ አላህ የሰማይ በር የሚከፈትበት ምንዳ የሚሄድበት መልካም ስራ የሚሄድበት ቀናቶች ናቸው። ጾመኛ መሆን አላህ ያወፈቀው። በወር 3 ቀን 3 ጊዜ 3 ቀን መጾም አንዱ በ10 ይታሰብና ወሩ እንደ ጾምክ ይቆጠራል። አባ ሁረይራ ረዲየላሁ ዐንሁ ምን ይላሉ? ቃለ አውሳኒ ኸሊሊ የኔ ወዳጄ እኮ አደራ አሉኝ ሰለላሁ ዐለይሂ ወሰለም ቢሰላሲን በሶስት ነገር ቢሲያሚ 3 አያም ሚን ኩል ሸህር ከየወሩ 3 ቀን እንድጾም የአላህ መልእክተኛ አደራ ብለውኛል። አያሙል ቢድ ይባላል 13 15 በማንኛውም ቀን ይቻላል። አልፈራርቁ ቢጾም በወር 3 ቀን አንዱ በ10 ይተና ወር እንደ ጾምክ ይቆጠራል ማለት ነው። እንደዚሁም የዱሃ ሰላትን ረካዓተይን እንድሰግድ ዱሃ ሰላት እንድሰግድ አደራ ብለውኛል። ሰላቱል አዋቢን ተበላለች አይደል? ዱሃ አረፋለ ሱቁ ላይ ሞ የትም ቦታ 2 ረካ ስገድ ከቻልክ 4 ከቻልክ ቀጥል፣ ግን ቋሚ የሆነ ሁሌ ስገድ። ሰውነታችን 360 መገጣጠሚያ አለው። ሁሉም አላህን ማመስገን አለበት። አመስግነው ሊያጠቃልል የሚችለው የዱሃ ሰላት ናት። ሐዲስ ላይ እንደመጣው
ሰላት الضحى ላይ ጠንካራ መሆን وأن أوتر قبل أن أرقد كما تنياتي بفي الدم ويتر እንድሰግድም የአላህ መልእክተኛ አደራ ብለውኛል ዊትር ከተቻለ አኺሩ الليل ላይ መጨረሻ ላይ 10 ሰዓት አካባቢ ተነስተ ተከተቻለ ከዛ በፊትም ከተቻለ ማሻአላህ ተነስተ መስገድ ሐጃህን ለምን የዱንያ አኺራ ስንት የሚያሳስብ ጉዳይ አለ የሙስሊሙ ጉዳይ አለ በሁሉም ነገር ላይ እጅን አንሳ ጾም መሽሩዕ ነው ሰደቃ ሙሌ አለ ስት ሁሌ በመልካም ቦታ ላይ ከተገኘ ሞት ቢመጣብህ እንኳን ማሻአላህ እድለኛ ሰው ነህ አንተ ሁሌ እድለኛ ለምን ሁሌ እየሰገድክ ነው ሁሌ ኸይር ነገር ላይ ነው ያለው በዛ ነገር ላይ ስትሆን አላህ Subhanahu Wa Ta'ala መልካም ነገርን በአጠቃላይ ላንተ ይለግስሃል ስለዚህ ጠንካራ ነው በመጀመሪያ قدم እንዳልኳችሁ ረሱላህ ሰለላሁ ዐለይሂ ወሰለም አሉ يبعث كل عبد على ما مات عليه ኢማም ሙስሊም የዘገቡት ነው አንድ የአላህ ባሪያ በሞተበት ሁኔታ ይቀሰቀሳል እስቲ ራሳችን ጠይቅ በምን ተመሞት ፈልጋለሁ ሁሉም ሰው እየሰገድኩ ሐጅ ያረኩ ቁርአን እየቀራው ጾም እየጾምኩ ዒባዳ እየፈጸምኩ እናቴን እየታዘዝኩ መልካም ነገር ላይ ሰደቃ እያወጣው የሁላችን ምኞት አይደል በምኞት ግን ነው ምንድነው የሚያስፈልገው ስራ አንተ ልፋ ድከም والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين الله በጎ ከሚሰራ አንተ ልፋ ድከም አላህ ያግራራል الكيس بلت ጮሌ ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም من دان نفسه وعمل لما بعد الموت بلت ጮሌ ማለት ነፍሱን የተቆጣጠረና ከሞት በኋላ ላለው አገሩ ስንቅ ያዘጋጀ ነው ምን አለንኛ አባ ሁሬራ ሲያለቅስ ሊሞት ሲል ማልቀስ ጀመሩ ምን ነው የሚያስለቅስ ይባሉ የሚሄድበት አገር ርዝመቱና ያስኩ ስንቅ ማስነመስ ያስለቅሰኛል አባ ሁሬራ والعجيز من اتبع نفسه هواها وتمنى على الله ሞኝ ደግሞ ማለት ነፍሱን ስሜቱን ያስከተለ ነው ነፍሱ ነፍስያው በመትለው በስሜቱ ይጓዛል ይነዳል በአላህ ላይ ግን ይመኛል ጀነት አለኝ አላህ ገፉር ረሂም ናም አላህ ገፉር ረሂም ቅጣቱን ብርቱ ነው ቀይስን ያሉት ሐዲስ ተናገረ ልዝጋ ነብዩ ሰለላሁ ዐለይሂ ወሰለም መጡና ቀይስ የሚባሉት ዒዝና ዒዘተ ነንተፊው ቢሃ አላቸው እንደው የምንጠቀምበትን ተክሳስ ምክር ይምከሩን አላቸው ነብዩ ሰለላሁ ዐለይሂ ወሰለም አሉት ያ ቀይስ አንተ ቀይስ ወይ አሉት ኢንማ ለዕዝ ذلን ከክብር ጋር ውርደት አለ አላህ ጥንድ አድርጎ ነው ያመጣው ክብር አለ ውርደት አለ ከክብር ጋር ውርደት አለ ወኢንማ ለሐያቲ መውተ እንደምትኖረው ትሞታለህ ከህይወት ጋር ደግሞ ሞት አለ ወኢንማ الدنيا آخرة ከዱንያ ጋር አኺራ አለ ዱንያ ዘውታሪ ያደረች ትጠፋና አኺራ ይተካል وإن لكل شيء حاسبا ለሁሉም ነገር ደግሞ ሂሳብ አለው وعلى كل شيء رقيبا ለሁሉም ነገር ተቆጣጣሪ አለው وإن لكل حسنة ثوابا ለሁሉም ሐሰና ምንዳ አለው ከአላህ ዘንድ የሚከፈል ولكل سيئات عقابا ለሁሉም ኃጢአት ወንጀል ደግሞ ቅጣት አለው وإن لكل أجل كتاب ለሁሉም ኪታብ አጀል ጊዜ ደግሞ ኪታብ አለ የተጻፈ وإنه يا قيس أنت قيس ويالت لا بد لك لانت يقرلهم من قرين يدفن معك وهو حي يا أنت ጓደኛ አለህ ካንተ ጋር የሚቀበር وهو حي እሱ ሕያው ሆኖ የሚቀበር وتدفن معه አንተም ከሱ ጋር ትቀበራለህ وأنت ميت أنت ሟች ሆነህ فإن كان كريما ጥሩ የተከበረ ከሆነ أكرمك ያስከብራል ያከብርሃል وإن كان لئيما መጥፎ ከሆነ ደግሞ أسلمك አሳልፎ ይሰጥሃል لا يحشر إلا معك ካንተ ጋር ካልሆነ በስተቀር አይቀሰቀስም ولا تحشر إلا معه أنتم ከሱ ጋር ካልሆነ በስተቀር አትቀሰቀስም ولا تسأل إلا عنه ስለሱ እንጂ ስለምንም አትጠየቅም ولا تبعث إلا معه ከሱ ጋር ነው የምትነሳው فلا تجعل إلا صالحا
ጥሩ እንጂ ሌላ ነገር እንዳታደርገው መጥፎ ነገር እንዳታደርገው فإنه كان صالحا እሱ ጥሩ ከሆነ لم تأنس إلا به በሱ እንጂ በሌላ አትደሰትም وإن كان فاحشا መጥፎ ከሆነ ደግሞ لا تستوحش إلا منه وهو عملك እሱም ስራህ ነው መጥፎ ከሆነ ምትወቀሰው ምትቀጣው መጥፎ ነገር የሚደርስብን በዚህ ነው እሱ ግን ምንድነው ታውቃለህ وهو عملك ስራህ ነው ማለት ስራችን ምንድነው ነገ ቀብር ሲገባ መልካም ነው ወይስ መጥፎ ነው ቤተሰብ ይሸኘናል መኪናውም ንብረታችንም ይሸኘናል ስራችንም ከኛ ጋር ይከተላል ሐዲስ እንደመጣው ስራችን አብሮን ቀብር ይገባል ቤተሰብና ንብረታችን ይመለሳል የሚወድህ ወንድምህ አባት ወዳጅህ ሁሉም አንድ ሰከንድ ካንተ ጋር ቀብር ገብቼ አፈር ልልበስ ሚል የለም ማንንም ስራችን ግን እኛ ጋር አለ መልካም ከሆነ ያስከብረናል መጥፎ ከሆነ ደግሞ ያዋርደናል ስለዚህ ስራዬ ምንድነው ሁልጊዜም በጥሩ ስራ ላይ መገኘት አለብን ፈስተቂም ቀጥበል ከማ ኡሚርተ እንደታዘዝከው ብሎ ነብዩን እንዳዘዛቸው እኛም ይሄ ትእዛዝ አለብን ቀጥ እንበል በስራችን ላይ እስቲቃማ ጽናት ይኖረን ሰላትን ሁሌ ስገድ ወንድሜ አደራ ሂጃብሽን እህቴ ሁሌ ልበሽ ሞት እንዳይመጣብሽ ሂጃብሽ ተገፎ አንዲት ጸጉር ያለ አግባብ ከታየ የጀነትን ሽታ ትርቃለች በሚባልበት ሰዓት ላይ እንዴት እህቴ ሂጃብሽን አውልቀሽ እንዴት አደባባይ ትይጃለሽ ለባልሽ ብቻ የተፈቀደውን ነገር እንዴት ሂጃብሽን ልበሽ በሂጃብሽ አትደራደሪ ናም ዛሬም እኮ የፈለገ ግልጽ ነው ማንኛውም ሙስሊም ሴት ማንኛውም ወንድ ሙስሊም ወንድ ከሰላት የራቀ ከሂጃብ የራቀች እንኳን ብትሆን ሙስሊም እህቶቿ በትምህርት ገበና በሂጃብ ሲባረሩ የሚደሰት አንድ ሙስሊም የለም ሁሉም ምን ይላል ይንገበገባል ይቃጠላል ነገር ግን እኛም በዚህ ደግሞ እነሱና በረታታ ነገም አኺራ መልካም ነገር እንዲያገኘን በሂጃብሽ ጠንከር በይ በሰላት ጠንከር በል ወንድሜ ከአላህ ጋር ያለን ግንኙነትና ሳምር እስቲቃማ ጽናት ላይ እንጽና ዒባዳዎችን ሁሌ እንፈጽም ሁሌ አላህ ባሪያውንም በመልካም ቦታ እንድንሄድ ኻቲማችን እንዲያምር ሁሌ ስራ ላይ እንገኝ ለማለት ነው አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያድርገን ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችንን አላህ ያሳምርልን መጨረሻችን አላህ ያሳምርልን በኢባዳ ላይ ሁሌ የምንጸና አላህ ያድርገን ኢባዳ እየጣፈጠን የምንቀጥል አላህ ያድርገን ቂያሙል ለይል አላህ ያግራልን ጾሙን አላህ ያግራልን ሰደቃውን አላህ ያግራልን ቁርአኑን አላህ ያግራልን ኢባዳ የተባለውን በአጠቃላይ በደስታ የምንፈጽም አላህ ያድርገን በኢባዳ ላይ ያለን መጨረሻው ሰዓት የሚደርስልን አላህ ያድርገን ኻቲማቸው ከሚያምርላቸው ሰዎች አላህ ያድርገን መጨረሻቸው ካማረላቸው ሰዎች መካከል አላህ ያድርገን የታመሙብን ቤተሰቦቻችን አላህ ያሽርልን የሞቱብንን ደግሞ አላህ ከጀሃነም እሳት አላህ ይጠብቅልን ሙስሊሙን ከጀሃነም እሳት አላህ ይጠብቀው የሞቱብን ሙስሊም ወንድሞቻችን ከጀሃነም እሳት አላህ ሁር ይበላቸው ከቀብር ቅጣት አላህ ይጠብቃቸው እኛንም ከቀብር ቅጣት አላህ ይጠብቀን ሙስሊሙ ማህበረሰብ ላይ ዛሬ በየቦታው መከራው እየደረሰ ነው ያ አላህ በቃቸው አላህ ይበለን አላህ ሰላም አላህ ያርገን ሰላም አላህ ያርገን አንድነታችንን አላህ ያጠናክረን አንድነታችንን ትክክለኛ አንድነት አላህ ያድርግልን ለሱ ብለን የተቀመጥን ለሱ ብለን የምንተሳሰብ ለሱ ብለን የምንዘያየር አላህ ያድርገን ለሱ ብለን የምንዋደድ አላህ ያድርገን ለሱ ብለን የምንተሳሰብ አላህ ያድርገን ትክክለኛ ወንድማማቾች አላህ ያድርገን ዓለም ላይ ያሉ ሙስሊሞችን ከመከራ ከጭንቀት አላህ ነጃ አላህ ይበላቸው ፍልስጤም ላይ ያሉትን ወንድሞቻችን ነጃ ይበላቸው በቤተል መቅደስን ቁርስን ከይሁዶች እጅ አላህ ነፃ አላህ ያውጣው በሙስሊሙ እጅ ላይ አላህ ያድርገው አላህ Subhanahu Wa Ta'ala እኛም በኢባዳ ድል አድርገን ኢባዳችን አምሮ ተሳካው ነው ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው አላህ ያድርገን ከሚከስሩት አላህ ያድርገን ከዚህ አላህ ያርቀን አላህ ከድለኞች አላህ ያድርገን አላህ ካዘነላቸው አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته